ሰላም አለይኩም ጋይስ እንኳን በደህና መጣችሁ። እንደምታውቁት ቻሌንጅ ጀምሬያለሁ በዚህ ረመዳን። ቻሌንጁ ያው ቤስት ቨርዥን ኦፍ ማስራፍ ለመሆን የተሻለ ሰው ለመሆን ነው የጀመርኩት። ይሄ ደግሞ በጣም አሪፍ አጋጣሚ ረመዳን ሆኖልኛል። አጋጣሚ በጣም ረመዳን መሆን በጣም አሪፍ አድርጎታል። ስለዚህ ፓርቷን እንዳያችሁት ኦሬዲ ፖስት ተደርጓል። ይሄ ፓርቱ 2 ነው። ዛሬ 11ኛ ቀናችን የጾም ነው 11ኛ ቀናችን የጾም ነው እና ቻሌንጁ እንዴት እየሄደ እንደሆነ ምን አሻሻልኩ ምን ያደረኩ እንደሆነ ማየት የምትፈልጉ ከሆነ ሰብስክራይብ አድርጉና ተከታተሉ። በዘንድሮ ረመዳን መጣና ሄደ እንዲሆን አልፈልግም። ዛሬ ከሌላው ጊዜ የተለየ ነው። ስፔሻሊ የዘንድሮ ረመዳን ከሌላ ጊዜ የተለየ ነው። ምክንያቱም ራሴን መቀየር በምፈልግበት ሰዓት የመጣ አሪፍ አጋጣሚ ነውና በጣም ደስ ብሎኛል። የዛሬ ቪዲዮ የሚጀምረው ከተራዊ መልስ ነው። ተራዊ ሰግደን መተናል አሁን እና ዳርት መጫወት ደግሞ በጣም እወዳለሁ። ጠዋትና ማታ ሲሆን ደስ ይለኛል። አሁን ከትንሽ ደቂቃዎች በኋላ ስለምተኛ ዳርት ትንሽ ልጫወትና ተኛለሁ ብዬ ነው። ዳርት ስጫወት ኢላማዬን የማየው በህይወቴ የት መድረስ እንዳለብኝ ማየት እጀምራለሁ። ብዙ ጊዜ ፎከስ አድርጋለሁ፣ ትኩረት አድርጋለሁ እና በጣም ደስ ብሎኝ ነው የምጫወተው። ብዙ ጊዜ ትኩረቴን እንድሰበስብ ያደርገኛል። ጎሌን አላማዬን እንዳይ ያደርገኛል። ምን ላይ ፎከስ ማድረግ እንዳለብኝ ትኩረቴ ምን ላይ መሆን እንዳለበት ያሳየኛል እና ትኩረቴን እንድሰበስብ ይረዳኛል። እና ዳርት መጫወት በጣም ነው የምወደው። 3 ሰዓት ደረሰ። ቀደም ብሎ መነሳት ከባድ ሊሆን ይችላል። ነገር ግን አሸናፊ የምንሆነው እንቅልፋችን ስናሸንፍ ነው። ስሁር ለሰውነታችን ምግብ ብቻ ሳይሆን ለነፍሳችንም ጥንካሬ ነው። ከእንቅልፍ የተነሳሁት አርፍጄ ነው። 5 ሰዓት አካባቢ ሲል ነው እና ትንሽ ቀደም ብዬ ባለመነሳት ቢደብረኝም 5 ሰዓት ብነሳም ሙሌ እንዳለ ነው። በዚህ ሰዓት አሞዬ ክፍት ነው። ሌሎች ገና ሲደነበሩ እኔ እቅዴን አውቃለሁ። ስለዚህ ምንም ባረፍድም ችግር የለውም። ኦሬዲ ምን ማድረግ እንዳለብኝ ስለማውቅ ችግር የለውም። ወደ ቀኑ ውሏችን እንቀጥላለን ማለት ነው። ያው እንደነገርኳችሁ ዳርት መጫወት እወዳለሁ። ይህ ጨዋታ አእምሮዬን ያጠራልኛል፣ ዲስትራክሽን ያርቅልኛል። ዛሬ ምን መስራት እንዳለብኝ ለራሴ የገባሁት ቃል እንዴት እጠብቃለሁ ብዬ የማስበው ዳርት ስጫወት ነው። ከዛ በኋላ ትኩረቴን ሰብስቤ ማድረግ ያለብኝን ስራዎችን ስሰራ እውላለሁ ማለት ነው እና በጣም ፎከሴን አሪፍ ያድርጓል። ሌላው ደግሞ ጠዋት ተነስቶ ሶሻል ሚዲያ ከመጫወት ይህንና ተመሳሳይ አክቲቪቲዎችን ብናደርግ አእምሮአችን ፎከሳችን አሪፍ ይሆናል። ማይንድ ሴታችን እየተስተካከለ ይሄዳል። ምክንያቱም ጠዋት እንደተነሳን ሶሻል ሚዲያ ስክሮል የምናደርግ ከሆነ ቀኑን ሙሉ ጠዋት ያየነውን ነገር ተቆጣጥሮት ቀናችን ይውላል ማለት ነው። ስለዚህ በተቻለ መጠን ማታ ከመተኛታችን በፊትና ጠዋት ስንነሳ ሶሻል ሚዲያ በጭራሽ ማየት የለብንም። እኔ ኖርማሊ በዚህ ረመዳን ሶሻል ሚዲያን ማየት አቁሜያለሁ። ለራሴ የሚጠቅመኝ ለስራ የሚጠቅመኝ ነገር ካልሆነ በስተቀር ሶሻል ሚዲያ ማየት ትቻለሁ። ነገር ግን ሌላ ጊዜም ቢሆን ጠዋትና ማታ ሶሻል ሚዲያ ማየት ማቆም አለብን ሁላችንም ማለት ነው። በምትኩ የሚያስፈልገን ከሆነ እንደዚህ አይነት አክቲቪቲዎችን ማድረግ ጨዋታዎችን ራሳችን አእምሯችን የምናስተካክልበት ሌሎች አክቲቪቲዎችን ብናደርግ ለራሳችን በጣም አሪፍ ነው። ውሏችን በጣም አሪፍ ያደርገዋል። ማታ ደግሞ ስንተኛ ሰላማዊ እንቅልፍ እንተኛለን ማለት ነው። አሁን ቁርአን የምናነብበት ሰዓት ነው። ቁርአን መቅራት ብቻ አይደለም ራሳችንን መፈለግም ጭምር ነው። እያንዳንዱ አንቀጽ ለኔ የተላከ መመሪያ ይመስለኛል። የተሻለች ሴት ለመሆን፣ የተሻለች አማኝ ለመሆን፣ የተሻለች ሰው ለመሆን ጥሪ እያደረግልኝ ነው።
ረመዳን ላይ ብዙ ጊዜ ረሃብ አይሰማኝም። ቢሰማኝም ግን ያው ጥንካሬው ይበልጣል። ዛሬም አሸንፊያለሁ። የዛሬው እኔ ትላንት ከነበርኩት የተሻልኩ ነኝ። ዛሬ ህይወቴ ትርጉም እንዲኖረው ያደረገው ነገር ምንድነው ብላችሁ ራሳችሁን ጠይቁ። አብዛኞቻችን በህይወት ውስጥ የምንሄደው ስራዎቻችን በማሳደድ ስልካችን ስክሮል በማድረግ በየቀኑ ተመሳሳይ ሩቲን በማድረግ ነው። ነገር ግን ቆም ብላችሁ ስታስቡና ስታሰላስሉ ደስታን፣ ሰላምን ወይም ጉልበትን ባመጣላችሁ ነገር ላይ ስታሰላስሉ በጣም አስፈላጊ ከሆነው ነገር ጋር ኮኔክት ታደርጋላችሁ። ከራሳችሁ ጋር ጥልቅ የሆነ ውይይት ማድረግ፣ ጸጥ ያለ ጊዜ ማሳለፍና የሆነ ነገር ክሬት ለማድረግ ያስችላል። ለ30 ሰከንድ በትክክል ፕሬዘንት መሆን ቀኑን ሙሉ ሶሻል ሚዲያ ከመጠቀም ወይም አሪፍ ፊልም ከማየት የበለጠ ስለ ደስታ ሊያስተምራችሁ ይችላል። ዛሬ ማታ ከመተኛታችሁ በፊት ራሳችሁን አንድ ጥያቄ ለመጠየቅ ሞክሩ። ዛሬ ህይወቴ ትርጉም እንዲኖረው ያደረገው ምንድነው ብላችሁ ጠይቁ። and tomorrow do more of that። ይህ ረመዳን ላይፍ ስታይልን ለመቀየር ለራሴ የገባሁት ፕሮሚስ ነው። ነገ ደግሞ በበለጠ ጥንካሬ እመለሳለሁ። ያው አሁን ወደ ተራዊህ እየሄድን ነው፣ ወደ መስጂድ ተራዊህ ሰግጄ ስመለስ የነገው አዲስ የህይወት ምዕራፍ ይጀምራል ኢንሻአላህ። ቴንክ ዩ ፎር ዋቺንግ ጋይስ። እና ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በተጨማሪም ምን እየቸገራችሁ እንደሆነ በዚህ ረመዳን ምን ስታግል እያደረጋችሁ እንደሆነ ኮሜንት ላይ ጻፉልኝ። ያው ይህንን ቻሌንጅ አብረን ብንቀጥለው በጣም ደስ ይለኛል እና እስከ መጨረሻው ደግሞ ብትከታተሉኝ ደስ ይለኛል። ምን አሻሻልኩ፣ በመጨረሻ ከኢድ በኋላ ምን አሻሻልኩ፣ ምን ተቀየረ የሚለውን ነገር በደንብ እነግራችኋለሁ። ከዛ በፊት ግን በዚህ ረመዳን በተለያዩ ቪዲዮዎችን መጣለው እለቅላችኋለሁ። ቻሌንጆችን በተመለከተ ሁሌም መጥቼ አፕዴት አደርጋችኋለሁ። ምን እየተደረገ እንደሆነ ምን እያደረኩ እንደሆነ አፕዴት አደርጋችኋለሁ እና ሰብስክራይብ አድርጉ። አመሰግናለሁ።